ዋጋ ከከፈለችልህ ከልጅህ እናት ጋር ለአንተ መልካም ከሆነችው ከልጅህ እናት ጋር ህይወትህን ቀጥል። እኔም ከአንተ ህይወት እወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ። ለአንተ ከአንተ ጎን መሆን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይህን ልነግርህ ነው የፈለግኩት አብርሽ። አዎ የምሬን ነው አብርሽ። ስላሳለፍናቸው ጊዜያቶች ለእኔ አስበህ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ካንተ ጋር አሳልፌያለሁ። ግን ደግሞ ለአንድና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ብዙ ተንከራትቻለሁ አብርሽ። ይበቃኛል። ከዚህ በላይ ካንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እኔ ከህይወት ልውጣ። እንደገና ደግሞ ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እኔ እንጃ ያደረገችልኝ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እንደሷ እንደዚህ ንጹህ ልብ ስላላት ከእሷ ጋር መቀጠል አለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደለ? ስለዚህ ከምን ተንተርሰሽ ነው ምን ነገር ዛሬ ላይ ልትወስኝ ይቻልሽ? እስከ ዛሬ ድረስ ብለሽም ተናግረሽም አታውቂም። ዛሬ ላይ ይሄን ውሳኔ ልትወስኝ ይቻልሽበት ምክንያት ምንድን ነው? ደከመኝ አብርሽ። ሰውም እኮ ይደክመዋል።